ሰላም ጤና ይስጥልኝ ውድ ፕሮግራም ተከታታዮች እንግዲህ ዛሬ ለየት ያለ ፕሮግራም ላስተዋውቃችሁ ነው የመጣሁት። እንግዲህ እግዚአብሔር ራዕይ ሰጥቶኝ ቤተሰባችን የጋብቻ ማማከርና ስልጠና አገልግሎት በሚል አንድ ተቋም አለ። ያ ደግሞ በኢትዮጵያ ውስጥ ብቸኛው የጋብቻ አማካሪዎች ማሰልጠኛ ተቋም ነው። እንግዲህ በኢትዮጵያ ደረጃ ለ12ኛ ጊዜ እንደገና በአዋሳ ደረጃ ደግሞ ለ4ኛ ጊዜ ያስመረጥናቸው የጋብቻ አማካሪዎች የምረቃ ስነ ስርዓት ምክንያት በማድረግ ተማሪዎቹ ያዘጋጁት ልዩ የፓናል ውይይት አለ። የተለያዩ ፕሮግራሞችም አሉ። ከዛም በኋላ እንግዲህ በተከታታይ ሳምንታት ይሄንን ፕሮግራም ነው ወደ እናንተ የምናደርሰው። እንግዲህ በተመረጡ ርዕሶች ላይ ተማሪዎቹ ያቀረቡት ውይይት አለ፣ ያቀረቡት ፓናል ውይይት አለ። ይሄንን እንግዲህ እንድትከታተሉ ጋብዛችኋለሁ። በፕሮግራሙ እንደምትማሩ እንደምትደሰቱ በጣም እርግጠኛ ነኝ። እንግዲህ እነዚህ 58 የሚሆኑ በኢትዮጵያ ደረጃ ለ12ኛ ጊዜ የተመረቁ ናቸው። እንግዲህ በቀጣይም አዲስ ዙር ደግሞ ገብቷል። ስለዚህ በቀጣይ እንግዲህ ይሄንን ፕሮግራም ተከታተሉ። እግዚአብሔር ይባርካችሁ። መልካም ጊዜ። ሰላም ጤና ይስጥልን። ይህ ፕሮግራም የሚተላለፍላችሁ ከኤልሻዳይ ቴሌቪዥን ሚዲያ ኔትወርክ ቤተሰባችን የተሰኘው ሳምንታዊ ፕሮግራማችን ነው። እንደምናችሁ ቅዱሳን፣ ጌታ ኢየሱስ ክርስቶስ መጥቶ እስኪወስደን ወይም ደግሞ እኛ ወደ እርሱ እስክንሰበሰብ ድረስ ራሳችንን ሆነ ሌሎችን በእግዚአብሔር ቃል ዕውቀት ማብቃት ይኖርብናል። ይህ በኢትዮጵያ ለ12ኛ ዙር በሐዋሳ ለ4ኛ ዙር የጋብቻና የቤተሰብ አማካሪዎች የስልጠና መርሃ ግብር ሲሆን ባለፉት 13 ወራት በሐዋሳ ቆይታ የመጨረሻው ምዕራፍ ላይ ደርሰናል። ተመራቂ ተማሪዎች እንኳን ደስ አለን ለማለት እወዳለሁ። በመሆኑም ከተማርናቸው መሰረታዊ ዕውቀቶች መካከል ክርስቲያናዊ የልጆች አስተዳደግ ዛሬ ለሚኖረን ውይይት ዋናውን ድርሻ ይይዛል። አጠገቤ እኔንም ጨምሮ ተመራቂ ተማሪዎች ይገኛሉ። ጓደኞቼ ራሳቸውን ከማስተዋወቃቸው በፊት ራሴን ላስተዋወቃችሁ። ስሜ ወይዘሮ ምስጋና እያሱ እባላለሁ። ዶክተር መድኃኒት ቢሊሶ የ4ኛ ዙር ጋብቻና ቤተሰብ አማካሪ ተመራቂ ተማሪ። ስሜ ምህረት አርጃም እባላለሁ። 4ኛ ዙር የጋብቻና የቤተሰብ ማማከር ተመራቂ ተማሪ ነኝ። ስሜ ፈቀደ ገነነ እባላለሁኝ የሐዋሳ ቅርንጫፍ 4ኛ ዙር ተመራቂ ተማሪ ነኝ። እኔ ስንቅነሽ ይሳቅ እባላለሁ። በሐዋሳ የ4ኛ ዙር ተመራቂ ተማሪ ነኝ። በኢትዮጵያ የ12ኛ ዙር ተመራቂ። ስሜ ምስጋና ሰፋ ይባላል። የ4ኛ ዙር የካውንስሊንግ ተማሪ ነኝ። አዲስ ኪዳን ካህናት ቤተክርስቲያን አገልጋይ ነኝ። በእናቶች ህብረት ውስጥ አገለግላለሁ። የ4 ልጆች እናት ነኝ። ተመልካቾቻችን ተመራቂ ተማሪዎች ራሳቸውን አስተዋውቀውናል። ዛሬ የምንወያየው የልጆች አስተዳደግ ላይ ይሆናል። የልጆች አስተዳደግ ምን ማለት ነው የሚለውን ጓደኞቼ የየግል ሐሳባቸውንና አስተያየታቸውን ያካፍሉናል። ከዛ ቀደም ግን እኔ የሆነች ያህል ልበላችሁ። መጽሐፍ ቅዱስ መዝሙረ ዳዊት 127:3 ላይ እነሆ ልጆች የእግዚአብሔር ስጦታ ናቸው፣ የሆድም ፍሬ ከእርሱ ነው ይላል። ስለዚህ ልጆች ከእግዚአብሔር የተሰጡን ትልቅ ስጦታዎች ናቸው። ይህን ስጦታ ማንም ሊሰጠን አይችልም። ስለዚህ የተሰጠን ስጦታ እድል ነውና ስጦታችንን እንጠብቀው። እህቴ እንዳለችው ልጆች የእግዚአብሔር ስጦታዎች ናቸው። ልጆች እንግዲህ እኛ ፈልገን ሳይሆን እግዚአብሔር ፈልጎ የሚሰጠን እንደመሆኑ መጠን ልጆቻችንን በጥንቃቄና በማስተዋል በእውቀት ልናሳድጋቸው ይገባል። እንግዲህ ለኛ ብቻ ሳይሆን ልጆች ለቤተ ክርስቲያን ይሰጣሉ፣ ለሀገር ይሰጣሉ፣ ለማህበረሰብ ይሰጣሉ። እንግዲህ ይህን ውድ የሆነውን ስጦታ እንዴት አድርገን እንደምናሳድግ ራሳችን በጥንቃቄ እያየን ማሳደግ አለብንና ትውልድንም ሀገርንም መገንባት ስለሆነ ልጆች ላይ ከፍተኛ ጥንቃቄ ይገባል እላለሁ። ልጆች እንግዲህ ቀደምም እህታችን እንዳለችው የእግዚአብሔር ስጦታዎች ናቸው። እኛ ስለፈለግን ስለወደድን የሚመጡ አይደሉምና በእኛ ፍቃድ ቢሆን ብዙ ሰው እስከ ዛሬ ድረስ ልጅ ያልወለዱ ሰዎች አሉና በራሳቸው ፍቃድ ቢሆን ይወልዱ ነበር። ግን ልጅን የሚሰጠው እግዚአብሔር ብቻ ነውና እነዚህ ልጆች ደግሞ የእግዚአብሔር ውድ ስጦታዎች ስለሆኑ ልጆቻችን በትዳር ውስጥም ትልቁ በረከት ናቸው፣ ማህተም ናቸው። በጋብቻ ውስጥ ባለው ህይወት እነዚህ ልጆች ማህተም ናቸውና ከእግዚአብሔር የምናገኛቸው ናቸው። ይሄን ልወዳለሁ። ክርስቲያናዊ የልጆች አስተዳደግ ማለት እንደ እግዚአብሔር ፍቃድ እንደ እግዚአብሔር ዓላማ የእግዚአብሔርን ፍላጎት ማዕከል ባደረገ መልኩ እንደ መጽሐፍ ቅዱስ ልጆችን በፍቅር ማለት እግዚአብሔርን የሚያከብሩ እግዚአብሔርን የሚወዱ ትውልድን ለአገር የሚበቁ ዜጋ ለበረከት
በረከት ለቤተክርስቲያን ለቤተሰብ በረከት እንዲሆኑ አድርጎ ማሳደግ ማለት ነው ክርስቲያናዊ ልጆች አስተዳደግ ማለት። በመጀመሪያ ክርስቲያናዊ ልጆች አስተዳደግ ከማውራታችን በፊት ልጆች ማን ናቸው የሚለውን ማውራት እፈልጋለሁ። ልጆች ማን ናቸው የሚለው እግዚአብሔር ልጆች የሚላቸው የሴት የእናት የዘር ሕዋስ እና የአባት የዘር ሕዋስ ከተዋሃደበት ማይክሮ ሰከንድ አንስቶ ልጆች ይላቸው። ልጆችን ሌላ እግዚአብሔር ምንድነው በአደራ መልክ ነው ለኛ የሰጠን። በአደራ መልክ የከበሩ ሕያው ስጦታዎቻችን ናቸው። ልጆችን እንደገና እግዚአብሔር በመጽሐፍ ቅዱስ በምን ይመስላቸዋል? በፍቅር እና በትህትና ይመስላቸዋል። እና እግዚአብሔርም የሚፈልጋቸው ትውልዶች ናቸው። በእግዚአብሔር የተመረጡ ውዶች ናቸው። በእግዚአብሔር የተመረጡ ውዶች ስንል በመጽሐፍ ቅዱስ ምን ይላል? እግዚአብሔር ብዙ ተባዙ ምድርንም ሙሏት ይላል። ስለዚህ ልጆች በእግዚአብሔር የተመረጡ ፍቅር የሆኑ ትውልዶች ናቸው። ዶክተር መዲ ቆንጆ ነገር አንስተሻል። ልጆች የእግዚአብሔር ስጦታዎች ብቻ ሳይሆኑ ከእግዚአብሔር ራሱ የመረጣቸው እንደሆኑ ነው እየነገርኩኝ ያለሽው። ጥሩ ነገር አንስተሻል። ስንቄት ቀጥይ። ልጆች የእግዚአብሔር ውድ ስጦታዎቻችን ናቸው። እነዚህን ውድ ስጦታዎችን ስናሳድግ የክርስቶስ አምሳል መስለው ለክርስቶስ ለጽድቅ ለእውነት የተቀረጹ ለመልካም ስራ የተቀረጹ ሆነው እንዲያድጉ ትልቁን ኃላፊነት በመውሰድ የምናሳድጋቸው የእግዚአብሔርን መልክ የምናይባቸው የእግዚአብሔርን ድንቅ አሰራር የምናይባቸው ናቸው ልጆቻችን። ስለዚህ ለነዚህ ልጆች ልዩ እይታ በመስጠት ልዩ እንክብካቤ በማድረግ በጥሩ ስነ ምግባር የታነጹ ወደፊት ቤተክርስቲያንን የሚረከቡ ሀገርን የሚረከቡ ቀጥሎ እኛንም ሌሎች ትውልድን የሚያስቀጥሉ ስለሆኑ ለነዚህ ልዩ ጥንቃቄ እየተደረገላቸው የመጀመሪያውን ትልቁን ኃላፊነት ቤተሰብ በመውሰድ የተለየ ፍቅር በመስጠት የምናሳድግ መሆን አለብን። መልካም ዘር የሚዘራባቸው መልካምን ዘር የምንዘራባቸው መልካም እርሻ ሆኖ የተቀመጡ ልጆች በራሳቸው መልካም እርሻ ናቸው። ለመልካም ዘር የተዘጋጁ መልካም እርሻ ስለሆኑ ለነዚህ መልካም ዘርን መዝራት አለብን። መልካም ቀን የሆነው ማድረግ አለብን ብዬ አስባለሁ። ወላጅ የሆነ ሰው ሁሉ ትልቁ ጥያቄውና የሚጨነቅበት ትልቁ ሐሳብ ነው። ምክንያቱም ልጆቻችንን እንደ ክርስቲያን ወይም ደግሞ ክርስቲያናዊ በሆነ መንገድ እንዴት እናሳድጋቸው፣ መስመሩን እንዴት ያዙት ሲባል ዋናውና ትልቁ ክርስቲያን ከሆነ ቤተሰብ ከተፈጠሩ ክርስቲያን ከሆነ እናትና አባት የተወለዱት ወላጆች የክርስቲያንን መርህ የሚከተሉ እንደ ክርስቲያን የሚኖሩ ከሆኑ ልጆቻቸው ያንን መንገድ ይከተላሉ። ምክንያቱም ከሚነገራቸው ይልቅ ልጆች የሚያዩትን ነገር ተግባራዊ ስለሚያደርጉ ማለት ነው። እንደገና ደግሞ ምንድነው እንደ እግዚአብሔር ቃል ማሳደግ፣ የእግዚአብሔርን ቃል በመንገር ልጆችን ማሳደግ ማለት ነው። ክርስቲያናዊ ልጆችን ማሳደግ ማለት። በሁለተኛው የምናነሳው በክርስቲያናዊ መንገድ ልጆችን እንዴት እናሳድጋለን? ኃላፊነቱስ የማን ነው? ፕሮግራማችን እንደቀጠለ ነው። ከአፍታ ቆይታ በኋላ እንመለሳለን። ይህ ፕሮግራም የሚተላለፍላችሁ ከኤልሻዳይ ቴሌቪዥን ሚዲያ ቤተሰባችን የተሰኘው ሳምንታዊ ፕሮግራማችን ነው። ፕሮግራማችን እንደቀጠለ ነው። ወደ ሁለተኛው ነጥብ ተሸጋግረናል። ልጆችን ክርስቲያናዊ በሆነ መንገድ እንዴት እናሳድጋለን? ኃላፊነቱስ የማን ነው የሚለውን ጥያቄ እንመልሳለን። በዚህ ሐሳብ ጓደኞቼ ጥቂት ማብራሪያ ይሰጡናል። እግዚአብሔር አስቀድሞ ጋብቻን ከመሰረተ በኋላ ልጆች በጋብቻ ውስጥ የሚሰጠን ትልቁ ኃላፊነት ልጆችን ነው። እንድናሳድጋቸው፣ እንድንንከባከባቸው ትልቅ ኃላፊነት በጋብቻ ውስጥ ይሰጠናል። ስለዚህ እንክብካቤን ስንጀምር ከጽንስ ነው። ከፍተኛ ኃላፊነት ልንወስድ ልንንከባከባቸው ይገባል። ስለዚህ ብዙ ጊዜ በልጆች ላይ የምንሰራው ከወጡ በኋላ ነው። በጽንስ ሆዳችን ውስጥ እንዳሉም ልንሰራባቸው ልንንከባከባቸው፣ በሕክምናም ሆነ በተለያዩ በአመጋገብ ሁሉ ልጆችን ልንንከባከባቸው ይገባል። በመቀጠል ደግሞ ከወጡ በኋላም ደግሞ የተገባውን ኃላፊነት በየእድሜያቸው የሚደረገውን እንክብካቤ ሁሉ በማድረግ ልጆችን ማሳደግ አለብን። ልጆች እንዲቀጥሉ ወደሚቀጥለው ምዕራፋቸው እንዲሻገሩ ትልቁን ኃላፊነት እድገታቸው ላይ በሁሉ ነገራቸው ላይ የምንሰራ እኛ ወላጆች ነን። ስለዚህ በእያንዳንዱ ጉዳይ ላይ ትኩረት ሰጥተን
ልጆቻችንን የማስተማር በአካላቸው ላይ መስራት፣ መንፈሳዊ ነገራቸው ላይ መስራት፣ ለራሳችን ለመንፈሳዊ ነገር እንደምንተጋ ለልጆቻችንም መትጋት አለብን። መጸለይን፣ የእግዚአብሔር ቃልን እየሰሙ እንዲያድጉ ወደ ክርስቶስ ምሳሌነት እስከሚያድጉ ድረስ ለእግዚአብሔር መንግስት እናበቃቸዋለን። እነዚህ ህፃናት መልካምም ክፉም ነገር ሊዘራባቸው የሚችለው ልጆች በልጅነታቸው በወጣትነት ዘመናቸው ላይ ስለሆነ ከፍተኛ ጥንቃቄ እያደረግን ሁልጊዜ በየጊዜው ኃላፊነትን መወጣት አለብን። እናትም የራሷን አባትም የራሱን ኃላፊነት መወጣት አለባቸው። ለእናት ለአባት መተው የለበትም። ሁለቱም የራሳቸውን ግዴታ መወጣት አለባቸው። ተምሳሌት ሆነው ቤተሰብ ሮል ሞዴል ነው ለቤተሰብ ለልጆች። ቀጥሎ መሐንዲሶች ናቸው፣ ቀያሾች ናቸው፣ መንገድ የሚያሳዩ ናቸው። ስለዚህ በተቻለ መጠን ልጆቻችን እኛን ስለሚመለከቱ እኛን ስለሚያዩ እያንዳንዱን ነገራችንን ስለሚከታተሉ ለልጆች ሮል ሞዴል ሆነን መሐንዲሶች ሆነን ቀያሾች ሆነን መንቀሳቀስ አለብን እና እግዚአብሔር በሰጠን በእነዚህ ትውልድ ላይ ትልቅ ስራ የምንሰራ ቤተሰብ ወላጆች ነን። ሌሎች አካላቶችም አሉ። እኛ ግን ቅድሚያ ልንሰጥ ከቤት ስንጀምር ከማህፀን ሲጀመር ቤተሰብ እናትና አባት ትልቅ ዋጋ ይከፍላሉ። ስንቁዬ በጣም የሚያስደንቅ ሀሳብ ነው የሰጠሽው። በተለይ ስፔሻሊ ደግሞ ልጆችን ከማህፀን ጀምሮ ልናሳድጋቸው ይገባል ባልሽን ላይ እኛ እናቶች ካረገዝንበት ጊዜ ጀምሮ ኢቭን የእርግዝና ክትትል ማድረጋችን ራሱ ለካ ክርስቲያናዊ ልጆችን እያሳደግን መሆኑን ነው እየነገርሽን ያለ ነው ማለት ነው። ምክንያቱም ልጆችን በአካላዊም በመንፈሳዊም ልናሳድጋቸው ይገባል ከማህፀን ጀምሮ። በመንፈሳዊ ባረገዝን ሰዓት እየጸለይንላቸው እጃችንን ጽነን ለልጆቻችን መጸለይ እንደሚገባንና ተገቢውን ክትትል እንድናደርግላቸው ነው የነገርሽንና በጣም የሚያስደንቅ ሀሳብ ነው የሰጠሽን። ምስኩዬ እስቲ የምትጨምሪው ሀሳብ ካለ ትቀጥያለሽ። ልጆችን በክርስቲያናዊ መንገድ ለማሳደግ መጀመሪያ ፍቅር መስጠት ያስፈልጋል። ልጆቻችን ፍቅር በመስጠት ልጆችን ማሳደግ አለብን። ሁለተኛ ደግሞ በእውቀት ማሳደግ አለብን። ልጆችን ስናሳድግ ልጆች ባህሪያቸውን በማወቅ መመገብ ያለባቸውን ነገር ማድረግ የሌለባቸውን ነገር እድሜያቸውን ያማከለ ነገር ማድረግ እንዲችሉ ወላጆች ራሳችን መጀመሪያ እውቀት ሊኖረን ይገባል። ልጆችን ስናሳድግ በጣም እንደ ወላጅ እንደ እናት እንደ አባት የእናትነት እውቀት የአባትነት እውቀት ሊኖረን ይገባል እና ልጆችን በእውቀት ማሳደግ አለብን። የእግዚአብሔር ስጦታዎች መሆናቸውን በመረዳት ማሳደግ አለብን። ተገቢውን እንክብካቤ በመስጠት ጊዜ በመስጠት ማሳደግ አለብን ብዬ አምናለሁ። ምስኩ ጥሩ ሀሳብ አንስተሻል። ግን ትንሽ ለተመልካቾቻችን ግልጽ እንድታረግ የፈለኩት ነገር ስላለ ነው። ለልጆች እኛ ወላጆች እንዴት ነው ፍቅራችንን መግለጽ ያለብን? ትንሽ ማብራሪያ ነገር ብትሰጪ። ትልቁ በእውነት መግለጽ፣ በእውነተኛ ፍቅር በተግባር ላይ በተደገፈ ራስን አሳልፎ እስከ መስጠት ድረስ ለልጆቻችን ጥልቅ በሆነ ፍቅር በመንከባከብ ልጆች ከምናወራላቸው ይልቅ የምናደርግላቸው ወይም ደግሞ በተግባር የምንኖርላቸው ህይወት ለነሱ ትልቅ አስተዋጽኦ አለው። ብዙ ጊዜ እኛ ወላጆች የምንቸገረው ምክር ላይ ነው ትልቅ ትኩረት የምናደርገው ወይም ደግሞ ፍቅራችንን በቃላችን ሊሆን ይችላል የምንገልጽላቸው፣ ግን ከዛ ይልቅ ተግባራዊ በሆነ ፍቅር ወደ ደረታችን በማስጠጋት ፍላጎታቸውን በደንብ ትኩረት አድርጎ በመረዳት እንዲሰሙን እንዲያከብሩን ማክበር አለብን፣ መውደድ አለብን። እነዚህን ነገሮች አትኩረን ትኩረታችንን እነሱ ላይ አድርገን በተከታታይ ባደረግነው ልክ የነሱ ልብ ወደኛ በፍቅር እየተሳበ ይመጣል። ምክንያቱም እኛ ከኢየሱስ ጋር ያለን ግንኙነት ወደሱ በተጠጋን ቁጥር የሱን ፍቅር የምናውቀው በተጠጋነው ቁጥር ነው። ስለዚህ ልጆቻችንን በደንብ መጠጋት አለብን። መጠጋት የቅርብ ማድረግ፣ ጓደኛ ማድረግ፣ እናት ብቻ መሆን አባት ብቻ መሆን አይደለም። ጓደኛ ማድረግ፣ አማካሪ ማድረግ፣ ወዳጅ ማድረግ፣ በጣም የልባችን በቃ ተካፋዮች
ስናደርጋቸው ልጆቻችን ከኛ ወዴትም ሊሄዱ አይችሉም። ምክንያቱም ፍቅር ሁሉንም ነገር የሚገዛ ነገር ነው። ፍቅር ኃያል ነገር ነው። ምክንያቱም እኛ ወደ እግዚአብሔር የተጠጋ ነው ከታላቅ ፍቅሩ የተነሳ ስለሆነ ማለት ነው። ስለዚህ ልጆቻችንን በአጽንኦት ሰጥቼ የምናገረው በፍቅር ማሳደግ አለብን። ፍቅር ውስጥ ብዙ ነገር ይካተታል። ስለዚህ ልጆቻችን ተግሳጽንም ምክርንም ሁሉንም ነገር መስማት እንዲችሉ ማፍቀር መቻል አለብን። ከፍቅር የበለጠ ልንሰጣቸው የምንችለው ዋጋ ያለው ነገር ስለሌለ ማለት ነው። እስኩ በጥሩ ሁኔታ አብራርተሽልናል። ተጨማሪ ሀሳብ ጓደኞች የሚሰጡት ካለ ለወንድም ፍቄ እድሉን ልስጣው። ልጆች ስናሳድግ አንዱ በእውቀት ማሳደግ ነው። ሌላው ደግሞ ምሳሌ በመሆን ለነሱ ምሳሌ በመሆን ማሳደግ ነው። ሌላኛው እንደ ባለ አደራን የተሰጡን ልጆች እንደ ባለ አደራ ማሳደግ። ሌላው ብዬ የምለው ደግሞ ልጆችን በሁሉ ነገር ማሳተፍ ያስፈልጋል። እያሳተፍናቸው ሌላው ደግሞ እድልን እየሰጠናቸው እና በትልቁ ሁኔታ ግን እኔ ልጆች ምሳሌ የሆናቸው ብናሳድጋቸው እኛን የመሰሉ ክርስቶስን የመሰሉ ልጆች እናሳድጋለን ብዬ አምናለሁ። እና ከቃል ይልቅ ብዙ ድርጊት ይናገራል የሚል አባባል አለና ልጆቻችን እኛ ከምንላቸው በላይ ምናችን ላይ ፎከስ ያደርጋሉ? ድርጊቶቻችን። አባትና እናት ጸላይ ከሆኑ ልጆችም ከጸሎት ቦታቸው ፈቀቅ የማይሉ ይሆናሉ። የእግዚአብሔርን ቃል እኛ የምናጠና እንደ እግዚአብሔር ቃል የምንመላለስ ከሆነ እንግዲህ ልጆቻችንም የሚሆኑት በዛው መንገድ ነው የሚሄዱትና መጽሐፍ ቅዱስም ምንድነው የሚለው? ልጅን በሚሄድበት መንገድ ምራው፣ ባደገም ጊዜ በሸመገለም ጊዜ ከዛ ፈቀቅ አይልም እንደሚል እየመራ ናቸው፣ ፍላጎታቸውን እየጠበቀ ልጅም በሚሄድበት ነው የሚለውና የሚሄድበትን መንገድ እየተከተልን ግን እየመራናቸው ልናሳድጋቸው ይገባል ማለት ነው። እኔ እንግዲህ ለልጆች ማን ኃላፊነት ይወስዳል? በዋናነት ቤተሰብ ነው የሚወስደው። ትልቁን ድርሻ ቤተሰብ ይወስዳል። ቤተሰብ ነው ከነሱ ጋር ብዙውን ጊዜ የሚያጠፋው በህይወት ዘመናቸውና ከዛ ቀጥሎ ማን ይወስዳል ከተባለ ቤተክርስቲያን ናት የምትወስደው። ክርስቲያን የሆነ ልጅ ለማሳደግ ቀጥሎ የሚወስደው ቤተክርስቲያን ነው። ሌላው ልጆቻችን ደግሞ በቀን ውሏቸው ከፍተኛ ጊዜያቸውን ወይ ሰዓታቸውን የሚያሳልፉት ትምህርት ቤት ውስጥ ነው እና ልጆቻችንን ኢቭን የሚማሩበትን ትምህርት ቤት መምረጥ የኛ የወላጆች ነው። ልጆቹን ስንፈልጋቸው ምን አይነት ትምህርት ቤት እንዴት ያለ ዕውቀት እየሸመቱ እንደሚመጡ መከታተል ያስፈልጋል። እንግዲህ ከማህበረሰብ ውጪም ስላልሆነ ማህበረሰቡም የራሱ የሆነ ድርሻ አለው። ስለዚህ እነዚህ አራት ተቋማት እንግዲህ ለልጆች አስተዳደግ ትልቁን ዋጋ ይከፍላሉ ብዬ ያስባለሁ። በጥንቃቄና በጥሞና ልጆቻችንን ልናሳድግ ይገባል ብዬ አምናለሁ። አመሰግናለሁ። ፈቄ ወላጆች ክርስቲያናዊ በሆነ መንገድ ልጆችን እንዴት እናሳድጋለን፣ ኃላፊነቱስ የማን ነው የሚለውን በጥሩ ሁኔታ ገልጸህልናል። ነገር ግን እኛ ወላጆች ለልጆቻችን እንዴት ነው ምሳሌ መሆን የምንችለው? ለተመልካቾቻችን ጥቂት ማብራሪያ ብትሰጥልን። እንግዲህ ቅድም ለማለት ሞክር ያለውኝ ልጆች ማንን ይመለከታሉ? ኢሚቴት ማንን ነው የሚያደርጉት? አሁን ወንድ ልጅ በአብዛኛውን የሚመለከተው አባቱን ነው። አባቱ የሚያደርጋቸውን ነገሮች ሁሉ ነገ እሱም አባት ሲሆን ይደግመዋል ያንን ነገር። እንግዲህ በኦሮምኛ አንድ አባባል አለ፣ ሀደ ለሊፍ ኢንተለፉድ ይላል ኦሮሞና ልጅቷን አይተህ እናቷን አይተህ ልጅቷን ውሰድ እንደሚባለው ልክ ሴት ልጆች ማንን ያያሉ ከተባለ እናትን እንደሚያዩ ይገልጻል ማለት ነው። ወንድ ልጅም አባቱን መስሎ ስለሚያድግ ስለዚህ ልጆቻችን ፊት የምናደርጋቸው ማንኛውም ነገሮች በከፍተኛ ጥንቃቄ ሊሆን ይገባል። ስለዚህ ልጆቻችን ላይ የምናደርጋቸውን ነገሮች እያንዳንዷን ነገር በጥንቃቄ እንጂ በቸልተኝነት መሆን የለበት። ኢግኖራንት መሆን የለብንም። ልጆች ምንም አያውቁም ብለን ኢግኖር ማድረግ የለብንም። ከህፃንነታቸው ጀምሮ እስከ ዕውቀታቸው የሚከተሉት ቤተሰብን ነው። ብዙ ነገር ከቤተሰብ ነው የሚወርሱትና ስለዚህ ልጆች ፊት የምናደርጋቸውን ነገሮች ሁሉ በጥንቃቄና በአንክሮ ልናረጋቸው ይገባል ብዬ አምናለሁ። አመሰግናለሁ። ልጆችን እንግዲህ እንዴት እናሳድግ ላይ ወንድሜ እህቶቼም ብዙ ብለዋል። ትልቁን ድርሻ እንግዲህ የሚወስደው ቤተሰብ ነው። ያው መጀመሪያ ልጆች የሚወጡት ከቤት ስለሆነ ነው። ያው ማህበረሰቡም አለ፣ ትምህርት ቤቱም አለ፣ ቤተክርስቲያንም አለ። ግን መጀመሪያው ቤተሰብ ስለሆነ ቤተሰብ ትልቁን ድርሻ ይወስዳል። ስለዚህ አንዳንድ እንዲያውም ቤተሰብ ድርሻ መውሰድ ያለበት ላይ
ቤተክርስቲያን መውሰድ አለበት ብሎ ያወራል። ለምን ቤተክርስቲያን ሄዶ ሲመጣ እንዴት ጸሎት አልተማርክም? እንዴት አትጸልይም? ሰንደይ ሁሌ የላኳ ለምንድነው የሚል ቤተሰብ አለ እና ቤተሰብ እዚህ ጋር ትልቁ ስህተት ምንድነው? ቤተክርስቲያንን ነው የጠበቀው። ግን ያ ኃላፊነት በዋናነት ቤተሰብ ጋር ወላጅ እናት አባት ጋር ነውና እንዴት እናሳድግ ስንል እንግዲህ እንደ እግዚአብሔር ቃልና በጸሎት ማሳደግ አለብን። ጸሎት ለልጆች እጅግ በጣም ወሳኝ ነገር ነው። የእግዚአብሔር ቃልም ለልጆች እጅግ ወሳኝ ነገር ነው። ሁለቱም አይለያዩ ነገሮች ናቸውና ይሄን እንግዲህ መጀመሪያ ወላጆች ተግባራዊ ማድረግ አለባቸው። ወላጆች ያልኖሩትን ህይወት እስኪ ልጄ እንደዚህ ቃል አጥና፣ አንድም ቀን መጽሐፍ ቅዱስ ከፍቶ ማያውቅ ቤተሰብ ልጅን ቁጭ ብላ አጥና ብል በፍጹም አያጠና፣ በፍጹም መጽሐፍ ቅዱስን አይከፍትም። ስለዚህ ትልቁን ድርሻ የሚወስደው አሁንም ቤተሰብ ስለሆነ ቤተሰብ ማሳየት አለበት። ልጆች ብዙ ጊዜ አሁን አያውቁም እንላለንና ልክ እኛ የምናደርገው ነገር ማድረግ ነው የሚጀምሩት። እኛ የምናወራውን ሳይሆን የምናደርገውን ነው የሚያስቀድሙትና ልክ እኛ ቁጭ ብለን ማንበብ ስንጀምር እነሱም ማንበብ ይጀምራሉ። የተገኘውን መጽሐፍ ቅዱስ ከያዝን ሄዶ መጽሐፍ ቅዱስ አምጥቶ ቁጭ ይላሉ። ሌላ መጽሐፍ እንዲሁም ከያዝንም አምጥቶ ሄዶ ቁጭ ብሎ ያነባሉ። ባያነቡም በራሳቸው ቋንቋ ይናገራሉና ስለዚህ ልጆችን እኛው እያደረግን መጽሐፍ ቅዱስ እንዲያነቡ ከልጅነት ጀምሮ ከመሰረት ጀምሮ ይሰማሉ ልጆች በጣም ማለት ነው። እና መናገር አለብን፣ ይሰማሉ። በጸሎት ስንል አሁን እንዲያውም እኛ ሚዲያ ሁሉም ነገር አለን በእጆቻችን ላይ ነውና ብዙ ዕውቀትን እናገኛለን፣ እንማራለን። የድሮ አባቶቻችን ስንመለከት እንዲህ አይነት አጋጣሚ የላቸውም፣ ግን ብዙ ውጤታማ የሆኑ ቤተሰቦችን እናያለን። እነዛን ሰዎች እንዴት ነው ስንል በጸሎት ነው የሚሉት። እነዛ ውጤታማ የሆኑ ልጆችን ስትጠይቁ እንዴት ነው ይሄን ቦታ ልደርስ የቻልከው ሲባል የአባቴ የእናቴ ጸሎት ይላሉና አሁን ላይ ያለን ወላጆች ለልጆቻችን በሚገባ መጸለይ አለብን። በሚገባ ሲተኙ መጸለይ አለብን። አባቶቻችን ቀድሞ የነበሩት ሌሊት ላይ ተነስተው ይጸልያሉ። በቃ ልጆች በማይሰሙት እንዲሁም ሌሊት ላይ ስማቸውን 10 ከሆኑ የ10ንም 5 ከሆኑ የ5ቱንም እየጠሩ በጣም ይቃትታሉና እኛ ለልጆቻችን መቃተት አለብን። እና እኛም ስንጸልይ ደግሞ እንዲጸልዩ ማድረግ አለብን። ጸሎትን ማስተማር አለብን። ቀድመን ቤተክርስቲያንን አንጠብቅ። እኛው ነን እንዲጸልዩ በእነሱ ቋንቋ ስንጸልይላቸው ይላሉ። በቃ በተለይ በጣም ልጆች የሚሰሙትን ወላጅ ሲል ከሰማ በቃ በማግስቱ ያን ነገር ያደርጋል። መንበርከኪያ ይዘን እየተንበረከክን ከጸለየ እሱም ሄዶ መንበርከኪያውን አምጦ ቁጭ ብሎ ይጸልያል ማለት ነው። ስለዚህ በሚገባ በእግዚአብሔር ቃልና በጸሎት ልጆቻችን ማሳደግ አለብን። አመሰግናለሁ። ስለ ልጆች ስለ ክርስቲያናዊ ልጆች አስተዳደግ ብዙ ተብሏል። ያው እንዳላሰለቻችሁ መጨመር ያለብኝ ሐሳብ ስላለኝ ነው። ክርስቲያናዊ የልጆች አስተዳደግ ስንል በመጀመሪያ እንደ እግዚአብሔር ፍቃድ የእግዚአብሔርን ዓላማ ማዕከል ባደረገ መንገድ ማሳደግ አለብን። ማለት በአደራ የተሰጡን ስጦታዎቻችንን እስካልን ድረስ ኃላፊነትን ወስደን ወላጅ ወይም አሳዳጊ ኃላፊነቱን ወስዶ ማሳደግ አለበት። ኃላፊነቱን ሲወስድ እንደ እግዚአብሔር ፍቃድ ስንል እንደ እግዚአብሔር ፍቃድ ማለት እንደ እግዚአብሔር ቃል እንደ መጽሐፍ ቅዱስ በፍቅር ልጆችን በፍቅር መሰረታዊ የሆነ ነገር ነው። በፍቅር እንደ እግዚአብሔር ቃል እኛ ወላጆች ወይም አሳዳጊዎች በተግባር በስራ እንደ እግዚአብሔር ቃል ቀድመናቸው እየተገኘን ልባቸውን ማቅናት አለብን። እንደ እግዚአብሔር ቃል ልባቸውን ከስር መሰረቱ እንደ ኤጃቸው እንደ እድሜ ደረጃቸው ልባቸውን በፍቅር ያቀናን ቅድም ወንድሜ እህቶቼ እንዳሉት በፍቅር ነው ልጆችን መቅረብ ያለብን። በተግባር ስንል ደግሞ በስራ ስንል እየጸለይን ገና ከጽንስ ጀምሮ እየጸለይንላቸው እያደጉ ሲመጡም early childhood የተባለበት ኤጅ ላይም ሲደርሱ ይሄ ከ0 እስከ 1 አመት ያለው እድሜ እኛ እየጸለይን ከዛ በኋላ ያለውን እድሜም ደግሞ ጸሎትን በማሳየት ኢሚቴት ስለሚያደርጉ ጸሎትን በማሳየት የእግዚአብሔርን ቃል እንዲያነቡ እኛ እያነበብን ልባቸውን እያቀናን ያልኩበት ምክንያት ምንድነው? ልብ መጽሐፍ ቅዱስ ሲናገር የህይወት መቆጣጠሪያ ማዕከል እንደሆነች ይናገራል ብዙ ቦታ ማለት ነው። ምን ይላል? አስቀድመ ልብህን ጠብቅ የህይወት መውጫ መንገዱን በዛ ነው ይላል። ስለዚህ ልጆቻችንን ልባቸውን እንደ እግዚአብሔር ቃል ካሳደግን ካራክተራቸው ወይም ባህሪያቸው አስጨንቀን በየኤጁ የተለያየ ባህሪ ያሳያሉ። ወይኔ ልጄ እኮ እንደ ክርስቲያን አልሆናለኝ እኔ ለፍቼ ሰንደይ ስኩል ልኬ ቤት ውስጥ ያስተማርኩት አልታዘዛለኝ። ይሄ የልጅ ባህሪ ነው። ልጅ በየእድሜው የተለያየ ባህሪ አለው። አልታዘዝ ሊሉን ይችላል። እኛ ግን ኤፌሶን ላይ ምን ይላል?
አባቶች ሆይ ወይም እናቶች ሆይ ልጅን በምን አሳድግ? በምክርና በተግዛዝ አሳድግ፣ ግን አታስቆጧቸውም ይላል። በምክር በተግዛዝ እንጂ አታስቆጧቸው ይላል። ስለዚህ በምክር በተግዛዝ እንዲታዘዙ በፍቅር ልባቸው ላይ ማቅናት አለብን። ሌላ ቦታ ምን ይላል? ሉቃስ 6:45 መጽሐፍ ቅዱስ ላይ ምን ይላል? ማለት መልካም ሰው ከልቡ መልካም መዝገብ መልካምን ነገር ያወጣል ይላል። ክፉ ሰው ደግሞ ከልቡ መልካም መዝገብ ክፉ ነገር ያወጣል። ስለዚህ ልጆቻችን ላይ መጀመሪያ አርሊ ኤጅ ላይ በሕፃንነታቸው መልካም ነገርን ከዘራንባቸው መልካም ነገር፣ ትህትናን፣ ፍቅርን፣ ሰውን መውደድን፣ ጓደኛን ማክበርን ይለማመዳሉ ማለት ነው። ስለዚህ ባህሪያቸው ቢቀያየር መጀመሪያ ልባቸው ላይ ከሰራን በኋላ ይመለሳሉ ማለት ነው።